በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ድንግል ማርያምና ታቦተ ጽዮን ህዳር 21። በየዓመቱ ህዳር 21 ቀን በታቦተ ጽዮን የተፈጸሙ ታላላቅ ተአምራት የሚታሰቡበት ቀን ነው። በዚህ ቀን ቅድስት ቤተክርስቲያናችን የታቦተ ጽዮን ተአምራት እግዚአብሔር ቃልን ቅድስት ድንግል ማርያም ታቦቱን አድርጎ ከፈጸማቸው ታላላቅ የድኅነት ስራዎች ጋር በመነጻጸር እመቤታችን ቅድስት ድንግል ማርያም በነገረ ድኅነት ውስጥ ያላትን ድርሻ በስፋት ታስተምራለች። ለምሳሌ እስራኤላውያን ባሕረ ዮርዳኖስን ባቋረጡበት ወቅት ታቦተ ጽዮንን የተሸከሙ ካህናት እግራቸው የዮርዳኖስን ባሕር በመንካቱ ባሕሩ ለሁለት ተከፍሎ ነበር። ይህን ታሪክም ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በሥጋ በመወለድና ጥምቀትን በመስረት ከሰይጣን ባርነት ወደ እግዚአብሔር ልጅነት እንዳሸጋገረን በመመስጠር ቤተክርስቲያናችን ታስተምራለች። ፍልስጤማውያን ከእስራኤላውያን ጋር ውጊያ በገጠሙበት ወቅት ታቦተ ጽዮን ከእስራኤላውያን ማርከው ዳጎን በሚባሉ ቤተ ጣዖታቸው ውስጥ አኑረዋት በነበረ ጊዜ ታቦቷ የዳጎን ምስል አንኮታኮታ ጥላው ነበር። ቅድስት ቤተክርስቲያናችን ይህን ታሪክ እንደ ምሳሌ በመጠቀም ከቅድስት ድንግል ማርያም በተወለደው በጌታችን በመድኃኒታችን ኢየሱስ ክርስቶስ አማካይነት ከአምልኮተ ጣዖት ወጥተን አንድ አምላክን ወደ ማምለክ ስለመመለሳችንና በእመቤታችን ምክንያት ስለተደረገልን የእግዚአብሔርን ቸርነት ትምህርት ትሰጥበታለች። እኛም በዛሬው ዝግጅታችን እመቤታችን ቅድስት ድንግል ማርያም አማናዊቷ ታቦተ ጽዮን መሆኗን የሚያስቃኝ ትምህርት ይዘን ቀርበናል። እግዚአብሔር አምላክ ሕዝበ እስራኤልን ከግብጽ ባርነት ካወጣቸው በኋላ የአምልኮ ስርዓታትን ይፈጽሙበት ዘንድ የምስክሩን ድንኳን የቃል ኪዳን ታቦትና ለአምልኮ ስርዓቱ ማከናወኛ የሚያገለግሉ ልዩ ንዋያተ ቅድሳትን እንዲሰሩ አዟቸው ነበር። ከቃል ኪዳን ታቦት ውስጥም በእግዚአብሔር ጣት 10ቱ ትእዛዛት የተጻፉበት የሕጉ ጽላት 40 ዓመት ሙሉ እስራኤላውያን በሲና ምድረ በዳ የተመገቡበትን መና የያዘች መሶበ ወርቅ አሮን ለክህነት አገልግሎት ስለመመረጡ ምስክር የሆነችው ለምልማና ፍሬ አፍርታ የተገኘችው የአሮን በትር ይገኙበታል። ደብተራ ድንኳንና በውስጧ የሚገኙ ንዋያተ ቅድሳትን እግዚአብሔር በሙሴ ሲያሰራ ለሰማያዊ ምስጢር ምሳሌና ጥላ ናቸውና ተጠንቅቆ እንዲሰራቸው አዞት ነበር። ቅዱስ ጳውሎስም ይህች ድንኳን የአገልግሎት ስርዓታት የሚፈጸምባት ፊተኛይቱ ድንኳን ብሎ ይጠራታል። በዚህ መሰረት ደብተራ ድንኳንና በውስጥ ያሉ ንዋያተ ቅድሳት ለሰማያዊ ምስጢር ምሳሌና ጥላ እንደሆኑ እንረዳለን። የደብተራ ድንኳንና ምሳሌ የሆነችው ሰማያዊቱ ስፍራም ቅድስት ቤተክርስቲያን ናት። በውስጧ አማናዊና ሰማያዊ ምስጢረ መለኮት ይፈጽምበታልና። ቤተክርስቲያን የክርስቶስ አካሉ ስለሆነች ዘላለማዊ ሕይወትን የሚያሰጥ ምስጢርን በውስጧ ስለሚከናወንባት በእርግጥም ሰማያዊ ስፍራ ናት። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመስላለች። ይህም ለመረዳት ግን ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀድመን ልንረዳ ይገባናል። እግዚአብሔር አምላክ ታቦተ ጽዮን እንዲሰራ ብልሃትን፣ ጥበብን፣ ማስተዋልን፣ ዕውቀትን ይለይ ዘንድ መንፈሱ ያሳደረበትን ከይሁዳ ወገን የሆነችው ባስልኤልን መረጠ። እርሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት ርዝመቷ 2 ክንድ ተኩል፣ ውርዷ 1 ክንድ ተኩል፣ ቁመቷ 1 ክንድ ተኩል እንዲያኖራት አድርጎ ታቦቷ አሰራት። በመቀጠል በውስጥም በውጭም በጥሩ ወርቅ ለበጣት። ከታቦቷም ዙሪያም የወርቅ አክሊል አደረገላት። ታቦተ ጽዮንን ካህናት ታቦተ ጽዮንን ለመሸከም እንዲረዳቸው በአራቱ ማዕዘናት በወርቅ የተሰሩ ቀለበቶችና በእነርሱም ውስጥ የሚገቡ 2 መሎጊያዎችን ሰራ። ከጥሩ ወርቅም የስርየት መክደኛውን በቃል ኪዳን ታቦቷ ላይ በርዝመቷና በወርድዋ ልክ ሰራ። የስርየት መክደኛውን እንዲጋርዱት አድርጎ ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ስሎ በስርየት መክደኛው ግራና ቀኝ አስቀመጣቸው። እነዚህ በጥሩ ወርቅ የተሰሩት 2 ኪሩቤል ፊታቸው ወደ ስርየት መክደኛው ሆኖ እርስ በርሳቸው እንዲተያዩ ተደርገው የተሰሩ ናቸው። በዚህ በስርየት መክደኛው በ2 ኪሩቤል መካከል እግዚአብሔር ለሙሴ የተገለጠ ሰው ከባልንጀራው ጋር እንደሚነጋገር በግልጽ ያነጋግረው ነበር። ለሕዝቡም በደመና አምድ ይታያቸው ነበር። ወደ ምስጢሩ ትርጓሜ ስንመለስም ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችው የሕጉ ጽላትም የጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሰረቷ የእመቤታችን ንጽሕና የሚያመለክት ሲሆን በውጭም በውስጥም በጥሩ ወርቅ መለበጧ ደግሞ ቅድስናዋን በሁለት ወገን ድንግል መሆኗን የሚያስረዳ ነው።
ታቦተ ጽዮን በግራና በቀኝ በኩል በተዘጋጁ 4 ከወርቅ የተሰሩ ቀለበቶች ነበሯት። በእነዚያ የወርቅ ቀለበቶች ውስጥም 2 መለጉያዎችን ይገቡባቸው ነበር። ታቦቷን ለማንቀሳቀስ ባስፈለገ ጊዜ 4 ሌዋውያን ካህናት በመለጉያዎቹ ይሸክሟታል። ይህ ሥርዓት በሰማያትም የሚታይ እውነታ ነው። የጌታን መንበር ገጸ ሰብ፣ ገጸ ንስር፣ ገጸ ላህምና ገጸ እንስሳ ያላቸው 4ቱ እንስሳት ይሸከሙበታልና ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 5። ለአማናዊቷ ታቦት ለቅድስት ድንግል ማርያም ሰላም የሚያወሩ መልካም የምስራችን የሚናገሩ መድኃኒትንም የሚያወሩ ጽዮንን አምላክሽ ነግሷል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ የእርሷና የጌታችን ስም ተሸክመው ወንጌልን ለዓለም የሚሰብኩ ኦርቶዶክሳውያን መምህራን አሏት። ኢሳይያስ ምዕራፍ 42 ቁጥር 7። የስርየት መክደኛው መቀመጫውን የንጹሃን አንስት መክደኛውን የንጹሃን አበው ግራና ቀኙ የሐና የእጨ ምሳሌ በክንፎቻቸው የጋረዱት ኪሩቤልም የጠባቂው መልአክ ቅዱስ ሚካኤልና የአብሳሪው መልአክ ቅዱስ ገብርኤል ምሳሌዎች ናቸው። የስርየት መክደኛው ስርየቱ የሚፈጸምበት ስፍራ ቢሆንም ነገር ግን በዚህ ቦታ ምንም አይነት መስዋዕት አይቀርብም ነበር። ይህም በጊዜው አማናዊት መስዋዕት ገና እንዳልተሰዋ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የሚገለጥበት ቦታ ነው። ከእርሱ ውጪ ሌላ ነገር በዚያ ላይ ማረፍ አይችልም ነበር። ከዚህም የምናስተውለው አንድ ምስጢር አለ። ይህም እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን እንዲፈጽም ሰው በሆነ ጊዜ ራሱን መስዋዕት አድርጎ የሚያቀርብበት ልዩ ስፍራ እንዳዘጋጀ ያመለክተናል። ይህ ስፍራ አማናዊ መስዋዕት የሚቀርብበት ቦታ እንደሚያስፈልግ የሚያስገነዝብ ስፍራ ነው። ይህ ለማመልከትም ለኃጢአት ስርየት የቀረበው መስዋዕት ከታረደ በኋላ ካህኑ ደሙን በጣቱ እየነከረ 7 ጊዜ በስርየት መክደኛው አንጻር በመገናኛ ድንኳን ውስጥ ይረጨው ነበር። ዘሌዋውያን ምዕራፍ 4 ቁጥር 6። ነገር ግን ይህ ደም ከስርየት መክደኛው ላይ አያርፍም ነበር። ምክንያቱም በዚህ ስፍራ መቅረብ የሚገባው አማናዊ መስዋዕት የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነውና። ይህ የስርየት መክደኛ ለእኛ የሚያስተላልፈው ተጨማሪ መልእክትም አለው። ይህም አማናዊ መስዋዕት ክርስቶስ መስዋዕት ሆኖ ዓለምን ማዳኑ እንደማይቀርና መስዋዕቱ የሚቀርብበት ስፍራም በቅድስተ ቅዱሳኑ ውስጥ እግዚአብሔር በምህረት በሚገለጥበት በቃሉ ማደሪያ በጽላቱ ላይ መሆን እንደሚገባው ያስገነዝበናል። ዕብራውያን ምዕራፍ 4 ቁጥር 16። ይህ እግዚአብሔር አምላክ በነቢዩ ሚልክያስ ላይ አድሮ ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራም ስለ ስሜ ዕጣን ያጥናሉ፣ ንጹሕ ቁርባን ያቀርባሉ ይላል ሚልክያስ ምዕራፍ 1 ቁጥር 11 በማለት እንደተናገረው የስርየት መክደኛው አንዲት ቅድስት ቤተ ክርስቲያን ምስጢረ ቁርባን ለምትፈጽም ጽላት ወይም ታቦት ምሳሌ መሆኑን ያሳየናል። የስርየት መክደኛውን የሚጋርዱት በጥሩ ወርቅ የተሰሩት የኪሩቤል ምስሎች አማናዊ መስዋዕት በሚሰዋበት ጊዜ በዙሪያው ረበው የሚገኙ የመላእክት ምሳሌዎች ናቸው። ቅዱሳን አባቶቻችን እንዳስተማሩን 2 ኪሩቤል የተባሉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህም ለማስገንዘብ ቅድስት ቤተክርስቲያናችን በመንበረ ታቦት ላይ ምስለ ፍቁር ወልዳ እንዲቀመጥ ታዛለች። ምስለ ፍቁር ወልዳን ላስተዋለ ሰው በትክክል የታቦተ ጽዮን መንፈሳዊ ትርጉም ይረዳል። ታቦተ ጽዮን ከሌሎች የብሉይ ኪዳን ንዋያተ ቅድሳት በተለየ መልኩ እጅግ ግሩም የሆነ ምስጢር በውስጧ ይዛለች። ይህ ድንቅ ምስጢር ለመርዳት አንድ ምሳሌ እንመልከት። ንጉሥ ዳዊት የእግዚአብሔር ቃል ኪዳን ታቦት ከአቢዳታራ ቤት ወደ ጽዮን ከተማ ባስመጣበት ወቅት በታቦቷ ፊት በሙሉ ኃይሉ በደስታ እየዘለ ለእግዚአብሔር መንፈሳዊ መዝሙር አቅርቦ ነበር። ከዚህ ጋር ተመሳሳይ የሚሆን ድርጊት በሐዲስ ኪዳን ተፈጽሟል። ይህም የእመቤታችን ቅድስት ድንግል ማርያም ቅድስት ኤልሳቤጥ ሰላምታ በሰጠች ጊዜ የ6 ወር ጽንስ የነበረው ቅዱስ ዮሐንስ መጥምቅ የእመቤታችን የሰላምታ ድምጽ በሰማ ጊዜ እንደ አባቱ እንደ ዳዊት በእናቱ ማኅፀን ውስጥ ሆኖ በደስታ ዘሏል። ሉቃስ ምዕራፍ 1 ቁጥር 44። ቅዱስ ዳዊት በቃል ኪዳኑ ታቦት ፊት እየተደሰተ ለአምላኩ ምስጋና ቅኔም መቀኘቱም ለሰው ልጆች ሁሉ የመዳናችን ምክንያት የሆነችን የቅድስት ድንግል ማርያም ልጇን በቃል ኪዳኗ ታቦት በኩል አስቀድሞ በዓይነ ሕሊና ስለተመለከታቸው ነበር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።